ስጦታ መስጠት ፍቅርን ለመግለጽ ካሉ 5 ቋንቋዎች አንዱ ነው። ነገር ግን ብዙዎቻችን ምን ብሰጣት ይሻላል ወይም ምን ብሰጠው ያስደስተዋል ብለን እንጨነቃለን። ስጦታው የግድ ውድ መሆን የለበትም። ዋናው ቁልፉ ትዝታ መፍጠሩ ላይ ነው። ዛሬ ግንኙነታችሁን ይበልጥ የሚያጣፍጡ 10 ምርጥ የስጦታ ሀሳቦችን እናያለን። አንደኛ፣ በእጅ የተጻፈ ደብዳቤ ሃንድራይቲንግ ሌተር። ለምን ካላችሁኝ በዚህ የቴክኖሎጂ ዘመን በወረቀት ላይ የሰፈረ የልብ ንግግር በስልክ ከሚላክ ጽሑፍ 1000 ጊዜ ይበልጣል። ለብዙ ዓመታትም ተቀምጦ ይነበባል። ለምሳሌ አብራችሁ ስላሳለፋችሁት አንድ ልዩ ቀን ወይም ስለወደዳችሁት 3 ነገሮች በዝርዝር ጽፋችሁ ስጧቸው። ሁለተኛ፣ የፎቶ አልበም ወይም ፍሬም። ለምን ካላችሁኝ ፎቶዎች የተቆለፉ ትዝታዎች ናቸው። ስልካችሁ ውስጥ ካለው 1000 ፎቶ ይልቅ ታትሞ ግድግዳ ላይ የተሰቀለ ወይም አልበም ውስጥ ያለ አንድ ፎቶ ትልቅ ዋጋ አለው። ለምሳሌ መጀመሪያ የተገናኛችሁበትን ቀን የተነሳችሁትን ፎቶ በሚያምር ፍሬም አድርጋችሁ ስጡ። ሶስተኛው፣ ለምን እወድሃለሁ ወይም ለምን እወድሻለሁ የሚሉ ማስታወሻዎችን ወይም መልእክቶች። ለምን ካላችሁ ስጦታው ለረጅም ጊዜ አብሯችሁ የሚቆይና ሁል ጊዜ ጠዋት ሲነሱ ደስታን የሚፈጥርላችሁ ስለሚሆን። ለምሳሌ በአንድ ትንሽ የብርጭቆ ወይም ጃር ውስጥ 30 ትናንሽ ወረቀቶችን ለምን እንደምትወዷቸው ጽፋችሁ ክተቱ። በየቀኑ አንድ እንዲያነቡ ንገሯቸው። አራተኛው፣ ለውበት መጠበቂያ የሚሆን ዕቃዎች ፐርሰናል ኬር ኪት። ለምን ካላችሁኝ ለራስሽ ወይም ለራስህ ጊዜ ስጥ ወይም ጊዜ ስጪ፣ እኔም ለአንተ ወይም ለአንቺ አስባለሁ የሚል መልእክት አለው። ለምሳሌ ለወንድ ጥራት ያለው ሽቶ ወይም የፂም መከርከሚያ፣ ለሴት ደግሞ የሚወዱትን የቆዳ መዋቢያ ወይም ማለስለሻ መስጠት። አምስተኛው፣ አብረው የሚያሳልፉበትን ጊዜ መፍጠር አን ኤክስፒሪየንስ ጊፍት ይባላል። ለምን ካላችሁ ቁሳቁስ ሊጠፋ ይችላል፣ ትዝታ ግን አይጠፋም። ለምሳሌ እራት ግብዣ፣ የሲኒማ ቲኬት ወይም ለየት ያለ ቦታ ሽርሽር መሄድ። ዛሬ ሙሉ ቀን የኔ ነሽ ማለት በራሱ ትልቅ ስጦታ ነው። ስድስተኛው፣ ለስራቸው ወይም ለትርፍ ጊዜያቸው የሚረዳ መሳሪያ መስጠት ፋንክሽናል ጊፍት ይባላል። ይህ ለምን ይጠቅማል ካላችሁኝ ለምታደርጉት ጥረትና ለምትደክሙት ነገር ትኩረት እሰጣለሁ ለማለት ነው። ለምሳሌ መጽሐፍ ማንበብ ለሚወድ ሰው መጽሐፍ፣ ስፖርት ለሚሰራ ሰው የስፖርት ጫማ ወይም ለቢሮ ሰው የሚሆን ቆንጆ ማስታወሻ ደብተር። ሰባተኛ፣ የኛ የሚሉ ጥንድ ዕቃዎችን ማቺንግ አቴምስ። ለምን ካላችሁኝ የአንድ አካል 2 ክፍሎችን የሚል ስሜት ይፈጥራል። ለምሳሌ ተመሳሳይ ቲሸርት፣ ጥንድ የእጅ ሰዓቶች ወይም ተመሳሳይ የአንገት ሐብሎች። ስምንተኛ፣ ድንገተኛ የምሳ ወይም የመክሰስ አቅርቦት ሰርፕራይዝ ዴሊቨሪ ይባላል። ለምን ካላችሁኝ ባልጠበቁት ሰዓት ማሰቦን ለማሳየት ነው። ለምሳሌ ቢሮ እያሉ ወይም ቤት ውስጥ ደክሟቸው እያለ የሚወዱትን ምግብ በዴሊቨሪ መላክ። ዘጠነኛው፣ የሚወዱት አይነት መጽሐፍ። ለምን ካላችሁ እውቀትና ግንዛቤን ከማሳደግም በላይ መጽሐፉን ባነበቡ ቁጥር እናንተን ያስታውሳሉ። ለምሳሌ ለፍቅር ታሪክ ቅርብ ከሆኑ የፍቅር መጽሐፎችን፣ ፍቅር እስከ መቃብር የመሳሰሉትን፣ ለጥንካሬ ወይም ለሞቲቬሽን ከሆነ ደግሞ የግል ታሪክ መጽሐፎችን ገዝቶ መስጠት። አስረኛው፣ የራሳችሁ የእጅ ጥበብ። ይሄ ለምን ይጠቅማል ካላችሁ ጊዜያችሁን ሰጥታችሁ የሰራችሁት ነገር ከገንዘብ በላይ ዋጋ አለው። ለምሳሌ በእጃችሁ የሰፋችሁት ልብስ፣ የሳላችሁት ስዕል ወይም የቀረጻችሁት የድምፅ መልእክት ሊሆን ይችላል። ስጦታ ዋና ዓላማው አስብሃለሁ ወይም አስብሻለሁ ማለት ነው። ውድ ይሁን ርካሽ፣ ዋናው ነገር በውስጡ ያለው ፍቅር ነው። ከነዚህ 10 ስጦታችሁ ውስጥ ለፍቅረኛችሁ የሰጣችሁት ወይም የተቀበላችሁት የሚገርም ስጦታ ካለ ኮሜንት ላይ አጋሩ። ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እንገናኝ። ፍቅር ለሁላችን።